ኦሞ የህዝብ ድምፅ ናስተለኝ ተመልካቾቻችን እንደምን አምደራችሁ እንደምን አመሻችሁ። ከኢትዮ ኦሞ ሚዲያ ዝግጅት የአክብሮት ሰላምታ ያቀረብን በዕለቱ ጉዳዮች በማተኮር ወደ እናንተ የምናደርሰው የመረጃ ክፍለ ጊዜ ነው። አብራችሁ በመሆን ዝግጅቶቻችን እንድትከታተሉ እንጋብዛለን። ከዛን ሄዶ እነሱ ከነፊት ለካ ብዙ ቀን ቆይቷል እና እኔ ሲሄድ እዛ ስብሰባ ነበራቸው። እኔ ስብሰባ ነበረኝ። ከዛም ብራዘር በቃ ወደ ኋላ የምትመለስ ከሆነ ዛሬ ስለምገባ አብረን እንገባለን ሲሄድ ብራዘርን ይዤ ሲሄድ ሁለቱ አንድ ላይ ነበር። እነሱ ደወሉለት ለብራዘር እና የት እንገናኛለን። እኔ ደግሞ ቁርስም ስላልበላው በዚሁ ምሳ በልተን አንድ ላይ እንወጣለን ብዬ ብራዘርን የት ነው ብዬ ወስጄ ቦሌ ቀጠርኳቸው። እነሱ ለቦሌ ቅርብ ናቸው መሰለኝ። እነሱ ያልኩት ሆቴል ቀድሞ ደረሱ። እነሱ ይሄድ እኔ አሁን አማኑን ነው የሚያውቀው እንጂ ከአማኑ ጋር አለው ፓስተሪም አላውቅም። በዛ አማኑን አውቃለሁ። ሰላም ብዬ ነህ ዝም ብሎ ለራሱ ስራ መጣ መስሎኝ ነው ሰላም ብዬ ከዛን ምን እንብላ? አይ እኔ ጥሬ መብላት ፈልጌ ነው እናንተን የጠራሁት አልኩና ከዛ ለካይለቱ ሮብ ነውና ወይተሯን ጠርቼ ማለት ነው ትናንት ነው ዛሬ ነው ስጋውን ቼክ አድርግልኝ አልኳት። ከዛን እሷ ስጋውን ቼክ ለማድረግ ስትል እኔ ከቢሮ ስልክ ይደወላል። ይሄ አሁን ሰሞኑ የኑሮ ማሻሻያ ደሞዝ አለ አይደል? አንድ ምክትል ደውሎልኝ የሆነ የቀረ ጥያቄዎች አሉና እንዴት እናደርግ ምናምን ስል በቃ መረጃውን ወስደ አዲስ አበባ ይዘና ምናምን ፋይናንሶችን እዛ ብዬ ከሱ ጋር እያወራው በዛ መሀል አንድ ሰው መጥቷል። ሌላ ሰው ማለት ነው። እሱ አሁን ከተያዝን በኋላ ራሱ ነው እኔ ሰውየው ማን ነው ብዬ ጠየቁት። እኔ ለነሱ ጀርባ ሰጥቼ ወደዛ ፊትና ዙሬ ነው ያወራው ነበረው ስልክ ማክሲመም ከ5 ደቂቃ እስከ 7 ደቂቃ ይሄን አውርቻለሁ። ዞር ስል አይ በቃ ጨርሰናል አሉ። ወይቶራም መጣ ስልክ ያወሩት ስለነበርና ጥርቋቸው ስጋው ላክ በቃ ያው ትላንት ከሆነ ሌላ ቦታ እንጣለን እንደማለ ብራዘር ምን አልኩ በቃ እኔ በዚሁ እንውጣና ወይ ዝዋይ ወይ አዋሳ ይባላልን አልኩት። በቃ ተባባን ያ አሁን አምስተኛ ሆኖ የመጣው ሰውዬ ሰላም ነው ምናምን አለ። ሰላም ነው ምናምን አልኩትና ጀማል ይባላል አለ። እኔ ዳውት ይባላል ብዬ በቃ ቆየን ከሆቴል ይወጣን እሱ ራሱ ያወቁት ምን ነገሩ ምን ይፈጠር አላውቅም። ከዛ ለለት ሲወጣ የሆነ ሁለት መኪና መጥቶ ሰው ወርዶኮ ምናምን ውርውር ሲል ያየሁት ነው። እሱ ከመኪና ወርዶ በቃ ቁሙ ምናምን ሲባል ያየው ነው። ግን በምን ሂሳብ ነው ለኛ ብዬ ነው የሚያስቡ። ከዛ እነሱ ቁሙ ምናምን ሲሉ እኔ ለኛ ስላልመሰለኝ እኔ ከዛ ወደ መኪናዬ ሄድኩ። አጋጣሚ መኪናውን ሲከፍት ዝግ ነውና ስልኬን አውጥቼ ጆሮ ለመደወል ማለት ነው የት ነው አላችሁ ስለማለት። ከዛ መኪናዬን እንዳደረገ ዞር ብዬ ስልክ እንትን ሲያደርግ ሳይ ብራዘርን ይያሉ። ከዛ እንዴ ነው አልኩ። ከዛ ቆም ስትል ያ ልጅ ያልኩትን አላል መጥቶ እነሱ ጋር ሰላም ብሎ ጀማል ልጅ ብለ ሄደ። ከዛ ሳይ እሱን ያዙ እንዴ ይሄ ነገር ምንድነው ብዬ እንግዲህ ሰርግል ውስጥ ነው። ከዛ ወደ ኋላም ወደ ፊትም ተሳል ቆንኩ። በቃ ቆም ያየው ነው። ከዛ አንዱ የውሱ ነው ብሎ ያዘ። ምንድነው አልኳቸው። ግባ ስለ አራት ሰዎች ተረጋጉ። ምንድነው የተፈጠረው ነገር እኮ ነው ግልጽ አይደለም። ከዛ ግባሉ በቃ እዛ ሁለቱም አማኑን ፓስተርም ተያዝ በቃ አምስታችን ተያዝን ማለት ነው። እንዳጋጣሚ ሆኖ የኔ ሹፌርም የኔ ማጃቢም ያውኛ እዛ ሆቴል ገባ ነው። እሱ በቃ እዛው ዞር ብሎ ዝም ብለን እነሱ ዞር አሉ። እነሱ ስንያዝም እኮ አላዩም እነሱ አልቆየንም እኛ። ከዛ በኋላ እንትና ከዛም ስንሄድ መንገድ ላይ ጠየኳቸው ምንድነው ችግሩ እኛ ምን የተያዝንበት ምክንያት ምንድነው አለ። አንተ ምንድነው ያለ? አይ እኔ እንደዚህ የመንግስት አመራር የት እንደዚህ አይደለም እንደዚህ አይነት ሹፌር አለ አዋለኝ አጃቢ አለ አዋለኝ የት ነው አሉት። እኔ አላውቅም አልኩ። እኔ እንግዲህ ከሆቴል እኛን ያዛችሁ እነሱን የት ኑሩ ምን አላውቅም አልኳቸው። ከእንትኑ ይመስለኛል እነሱ ያሰቡት ኢቃውን ወስዶ ከክፍለ ሀገር ነው መጡት የሚል ጥቆማ አለ መሰለና ኢቃውን ወስዶ እኛን ወስዶ የሆነ ቦታ ወርውሮ ለመሄድ ይመስለኛል እነሱ። ከዛ እዛ ገባናል። ኦሬዲ ያ አምስተኛው ሰው የት እንደገባ አይታወቅም ከኛ ጋር ተይዞ። አዎ ስለዚህ ጠቋሚ እሱ መሆኑን አረጋገጥኩ። ምክንያቱም ችግር ከሆነ አምስታችን አለ መታሰር ነበረብን። ኦኬ ስለዚህ እኔና ብራዘርና አማንና ያፓሰራሉ ብቻ ገባን። እሱን የት ነው አለው እየጠየቀው ነው። እዛ ካልን በኋላ
እዛን ዝም ብል ምናምን ጀምሮና በቃ ጫወታ መሆኑን ገባኝና እዚያው ከዚህ በኋላ ስለራሳችን መብት እንጂ የሱ ጉዳይ ብዙም እንትን አያስፈልግም ብለን ለነሱም ነገርኩ። አሁን ከኛ ጋር ሰው ነበር፣ አምስተኛ ሰው ነበር ምናምን ካል የት ማስቀመጣችሁት ምንድነው ብሎ እንደገና ወደኛ ሌላ ጥያቄ እንዳያዞሩ በቃ እኛ አሁን ስለራሳችን መብት ብቻ እንከራከር የሚለው ነገርን አቋም ያዝ። በዛ አቋም ከያዝን በኋላ እዛ ውስጥ ያለን የገጠሙ ነገሮች አሉ። አንደኛ እኔን ጠየቁኝ፣ ለምንድን ነው መጣው ለስብሰባ አልኳቸው። ስብሰባ ትላንት ጨረስን። አጋጣሚ እኔ ታናሽ ሲስተር አለች፣ አዲስ አበባ አለች፣ አግብታ ይዛ የምትኖር ማለት ነው። ትንሽ በጤና ያማታል ምናምን ሲሉ በቃ እንደዚህ መጥቻለሁ፣ ለምን እነሱ ጋር ሂጄ በዛ አጋጣሚ አላይ ብዬ በቃ እነሱ ጋር ሄድኩ። ቆየሁ እስከ 10 ሰዓት ነው 11 ነው። ወደ ቡሬዩ ነው የምኖሩት። ተመልሼ አደርኩ። በጠዋት ወጣለሁ ብዬ 2 ሰዓት አካባቢ ጋር ስነሳ ብራዘር ደወለልኝና አዲስ አበባ ነኝ ያለሁት አብረን ነው የምንገባው ትንሽ ጠብቀኝ አለ። በቃ እንደዛ ብዬ እንደውም እኔ እዛው ሩም ቆየሁ። ከዛን 4 ሰዓት አካባቢ ጋር እሱ ደወለልኝና በቃ መሄድ እንችላለን፣ የት ነው ምሳ የምንበላው ምናምን አለ። በቃ ከዛን ቅድም ያልኩት በቃ ቀጠርን፣ ይወሰድኩና ሄድኩ። ይሄንን ነገር ነው ያየሁት። ከዛን ስብሰባ ነው ብዬ ለእንትኖች ስናገር ፖሊሶቹ ችግር የለም ስብሰባ መሆኑን ደብዳቤ አስመጣልንና አንተን እንትን እናደርጋለን አሉ። ከዛን ስብሰባ መሆኑን ወደ ቢሮ ልጆቹ ሄዱ፣ በአካል የኔ አጃቢና ሹፌር ማለት ነው። አይ ተከልክለናል፣ ደብዳቤ እንዳንጽፍ አለ። ማን ነው ከለከለው? ፕሬዝዳንቱ ደውሎ ነግሯል። አላመንኩም። ብራዘርን ብቻ አገኘና ለብራዘር ነገርኩና እስቲ እሱ ወደ ኋላ ከተመለሰ ቢሮ ይሄድና ስብሰባው እንግዲህ አንድ ላይ ተጠራን። እኔ ፕሬዝዳንቱ፣ ገብረ መስቀል ፓርቲ ኃላፊው፣ ፋይናንስ ኃላፊ አቶ ተፈረና ገቢዎች ኃላፊ ወይዘሮ አለምነሽ አምስታችን አንድ ላይ ተጠራን። ሜሴጁ ራሱ አስተላልፎልኝ ሰኞ ስብሰባ አለ፣ ስለዚህ 19 ገብታችሁ አድራችሁ ሰኞ ጠዋት 2 ሰዓት ተኩል ዋና ፓርቲ ጽሕፈት ቤት ስብሰባ አለ ብሎ ሄደ። 5 ነው ከኛ ክልል ሄድ ነው ማለት ነው። እኛ ፕሬዝዳንቱ፣ ፓርቲ ኃላፊው፣ ፋይናንስ ኃላፊ፣ ገቢዎች ኃላፊና ፓብሊክ 5 ነው። አደም ነው መራው ስብሰባው። በፌደራል ደረጃም እነሱ 5 ተቋማት ማለት ነው ስብሰባ ያደረግነው ማለት ነው። ስለዚህ እንግዲህ እኔ እዛ ላይ ምንም እንትን ይኖራል ብዬ እንትን አላልኩም። እንግዲህ ሜሴጅ በመጣልኝ በዋትስአፕ ነው። ስለዚህ ያው እኔም ይሄንን ሜሴጅ አይቼ ስብሰባውን ተሳትፌያለሁ። እንግዲህ እንደ ድሮ መገጣጠሚያ ደብዳቤ አይጻፍም። የሞከርኳት ልጅቷ ፍሬውት የምትባለው ፎላ የምትባላለች የኔ ምክትል ኮሚኒኬሽን ላይ ያለች እሷ ወክዬ ነው የወጣሁት። ይህ ልጅቷም ግልጽ ተናገረች። እንግዲህ እኛም ውስጣችን በጣም እያዘነ ነው፣ ግን ደብዳቤ እንዳትጽፉ ተብለናል ከርዕሰ መስተዳድር። ስለዚህ ምንም ማድረግ አንችልም። ስለዚህ በቃ ይሄንን ከሰማ በኋላ ተውኩ። በቃ ምንም አይነት ሌላ እንትን አያስፈልግም። በራሴ መንገድ በበዛ ቀን ነው የሚጨመረው። ያ ነገር አለ ስትከራከር ያው በበዛ ቀን ነው። ያ ደብዳቤ ቢኖር በሁለተኛው ወይ በሶስተኛው ቀን አሳይቼ ሊወጣ ይችል ነበር። ስለዚህ ይሄ ከሌለ ያው እኔ ድርጊቱን አልፈጸምኩም የለውበትም ብለህ ያው ቀን ተጨምሮ ያው ትከራከራለህ፣ ሌላ ነገር አይሆንምና ስለዚህ በቃ ይሁን በሚል ነገር ተውን ያው ተከራከርን። የሚያሳዝነው ነገር ግን ቀጥታ ግን እየተደወለ እንዳይወጡ እየተባለ ግን የሚሰራው ስራ ነው የሚደብረኝ። አሁን እኮ ከዋናው ጋር እያጣላን ያለው ነገር ምን አለ መሰለህ? ለመሰረታዊ 2 ነገር ጠይቀው ነው ባይዞ ከነጋር ይባሉ። አንደኛ ኮንሶ ላይ በጣም የውሃ ችግር አለ ታውቃለህ። እና ጥያቄ ብቻ ጠየቁት፣ በጣም ሲመረኝ ማለት ነው። አዎ ደግሞ ነገሩ መሰረታዊ ነገር ነው ውሃ ማለት። ስለዚህ ጥያቄ ጠየቁና አንተ ስቴዲየም እየገነባህ ነው፣ ስቴዲየም ለግዠሪ ነው አልኩት፣ ውሃ ግን ቤዚክ ኒድ ነው አልኩት። ስለዚህ እኛ እንደ ኮንሶ ህዝብ የምንጠይቀው ቤዚክ ነገር ነው እንጂ ለግዠሪ ነገር አይደለም። ስለዚህ እባክህን 100 ሚሊዮን ብር የማይሞላውን ውሃ ፕሮጀክት ትተህ በቢሊዮኖች ግን ስቴዲየም ለመገንባት የምታስበው ነገር እኔ እንደ አንድ ዜጋ ይሰማኛል። ስለዚህ ለዚህ ጥያቄ መልስ መስጠት አለብኝ ብለህ ሁለታችን በጣም እየተጣላን እያለ አጋጣሚ አሌክስ መሀል ላይ ነው። ምንድነው የሚያጣላችሁ አለ። በቃ እኔ ከፈለገ ይቀራል እንጂ አንዱ ለግዠሪ ነገር እየኖረ እኛ እዚህ ቤዚክ ኒድ
ለህዝቡ የሚያስፈልገው ጉዳይ ላይ ሄደን አንድ ቤት እያጣን ዝም የምንልበት ነገር የለም። ስለዚህ የሚቀር ከሆነ የሁሉም ነገር መቅረት አለበት እንጂ እንደዛ ነገር የለም ብለን በጣም ረዥም ሰዓት ተጨቃጭቀን ብር የለም ብሎ 20 ምናምን ሚሊዮን ብር ይከፈልና ስራ ይጀምራል። ያን ማለት ነው ፎር ፈርስት ታይም ይሄ ጉዳይ ላይ በጣም ነው ተከራከረ። ከዛ ከኢንቨስትመንቶች ጋር ተያይዞ ጥያቄ ጠየቅኩ። ሁለት ጥያቄ ነው አንድ ጠየቅኩት። አንደኛ ወላይታ ላይ በሚደረገው የኢስሪም የተለያዩ ጉዳዮች ላይ እንደ አስተባባሪ ግልጽ መሆን የለብንም ወይ? ምክንያቱም አንዳንድ ችግር ሲፈጠር ሰው ፓርቲ ነው የሚመጣው። ሰው ሲሻር ፓርቲ ይመጣል። አንዳንድ ሹመቶች፣ አንዳንድ ሽረቶች እኛ እንደ ፓርቲ ማናቂ፣ ግን ቅሬታዎች ሲቀርቡ ሄዳችሁ ፓርቲ ጠይቁ ትላላችሁ። እኛ የተቋሙን ስም እንዳይበላሽ ብለን ያልሆነ መልስ እየሰጠን እያስተባበልን ቆይተናል። አሁን ግን ሪስክ መውሰድ ከፈለግን አውቀን ሰው መሾም አለበት፣ አውቀን ሰው መባረር አለበት አለ። እኔ እንደ አንድ ግለሰብ ከዚህ በኋላ ይሄን ነገር እኔ አክሰፕት ለማድረግ ይቸገራል እና እሱ ጉዳይ ላይ በደንብ መነጋገር አለብን አለ። ያን እንደውም አለክስም ይሄን አስተካክለናል፣ እንደ ፓርቲ ተቸግረናል፣ የፓርቲ ትንሽ ችግር እየገጠመን ነው የብለው ነገር በደንብ አነሳን እነኚህ ጉዳዮች ላይ እና ትንሽ ከበጀት ጋር ተያይዞ ምንድነው ቻናል ቶን ባሉ ፕሮጀክቶች ምናምን አሉ። እነኚህ የገንዘብ ትልልፎች አሉ። ለምሳሌ አሁን ለጋሞ ልማት ማህበር ተብሎ 75 ሚሊዮን ነው ምናምን 100 ምናምን ሚሊዮን ይከፈላል። አዎ አጀንዳው ምንድነው ነው እኛ ማወቅ አለብን። ክልሉን እየመራል ይከፈል፣ ግን ለምንድን ነው የሚከፈለው? ግልጽ ነው። አሳማኝ ነገር ከሆነ ዲፌንስ እናደርጋለን ማንኛውም ነገር ሲመጣ። የተከበራችሁ የኢትዮ ኦሞ ቤተሰቦች የዛሬውን ዝግጅታችን በዚሁ ላይ አብቅተናል። በሌላ ዝግጅት እስከንገናኝ ድረስ በያላችሁበት ሰናይ ጊዜ ይሁንላችሁ።